በሰው ተክለሰውነትና ባህሪ የሚሰሩ ሮቦቶች ወይንም ሂዩማኖይድ ዝነኛ እየሆኑ መጥተዋል። ጁዋን ከነዚህ አንዱ ሲሆን የተሰራው በቻይና ተቋም ዩኒትሪ ነው። በጀርመን ሆቨር የሚገኘው ይህ ሂዩማኖይድ ሮቦት 130 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተመጣጣኝ ነው። የሰውነት እንቅስቃሴው ቀልጣፋነት በብዙዎች አድናቆትም ተችሮታል። ይደንሳል፣ ማርሻል አርትም ይሰራል። ጁዋን ቁጥጥር የሚደረግበት በርቀት ካለ ባለሙያ ነው። ባለሙያው ፔድሮ ዝንግ ይባላል። ጁዋን የሚገዙ ሰዎች ሮቦቱን በፈለጉት መንገድ ያዋቅራሉ። ጁዋን እንደ ሌሎች ሮቦቶች አይደለም። ሰላምታ ሲሰጠው ይጨብጣል፣ ከወገቡ ዝቅ ብሎም ሰላምታ ያቀርባል፣ ከተጋጨ ይቅርታ ይጠይቃል። እንደ ዩኒትሪ ያሉ ብዙ ተቋማት ሂዩማኖይድ ሮቦቶች ይሰራሉ። ሂዩማኖይድ ሮቦቶች ከስራ እረፍትና የደሞዝ ጭማሪ የማይጠይቁ ሰራተኞች ናቸው። ሂዩማኖይድ ሮቦቶች ገና ከፍተኛው የልህቀት ደረጃ ላይ ያልደረሱ ይሆናል። አሁንም በባለሙያዎች ቁጥጥር እየተደረገባቸው ነው የሚንቀሳቀሱት። ምግብ ቤት ውስጥ እና በሌላም ቦታ እንዲሰሩ ማድረግም ፈታኝ ሆኗል። ሂዩማኖይድ ሮቦቶች ጠንካራ መሆናቸው ጠቀሜታ ቢኖረውም ድንገት ሰዎች ቢወድቁ ጉዳት ሊያስከትሉም ይችላሉ። ማሽኖቹን የሚቆጣጠር የሰው ሰራሽ አስተውሎት በአግባቡ መበልጸግም ይጠበቅበታል። የሰው ሰራሽ አስተውሎት ልህቀት ገና የምንፈልገው ደረጃ አልደረሰም። ሮቦቶች ምክንያትን በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብን መገንዘብ ላይ አልደረሱም ይላሉ። ጁዋን አሁን ላይ በጥናት ዘርፍ ነው ጥቅም ላይ የሚውለው። ሂዩማኖይድ ሮቦቶች በብዛት በፋብሪካ ውስጥ መስራት በሚችሉበት መንገድ ነው እየተገነቡም የሚገኙት። የኤለን መስክ ተቋም ኦፕቲመስ የተባለ ሂዩማኖይድ ሮቦትን እየገነባ ይገኛል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች ይሰራሉ፣ ጠቃሚ ስራም ይከውናሉ ሲል መስክ ከወራት በፊት መናገሩ ይታወሳል። ከቴስላ መኪና አምራች ውጭ ሌሎች ተቋሞችም ተመሳሳይ ሙከራ እያደረጉ ነው። BMW በአሜሪካ ፋብሪካው ሂዩማኖይድ ሮቦት አስገብቷል። የደቡብ ኮሪያው ሃዩንዳይም በ10 ሺዎች የሚቆጠሩ ሂዩማኖይድ ሮቦቶችን ከቦስተን ዳይናሚክስ አዟል። የኤስሲቲ አይኪው መስራች ቶማስ አንደርሰን እንደሚለው 49 ተቋማት ሂዩማኖይድ ሮቦቶች እየገነቡ ነው። ሂዩማኖይድ ሮቦቶች እጅና እግር ያላቸው ሲሆን በጎማ እየተሽከረከሩም የሚጓዙ ሂዩማኖይድ ሮቦቶች የሚሰሩ ተቋማት ደግሞ 100 ይደርሳሉ። የቻይና ተቋማት ገበያውን ይቆጣጠራሉ ብሎ ያምናል። በቻይና ከፍተኛ ፍላጎት አለ። ጥናትና ምርምር በስፋት የሚደረግበት ሀገርም ነው ይላል ምሁሩ። ዩኒትሪ የሰራው ሮቦት $16,000 ይሸጣል። ሂዩማኖይድ ሮቦቶች ላይ ከተደረገ ኢንቨስትመንት 60 በመቶ በእስያ መሆኑም ቶማስ ያስረዳል። የተቀረው ኢንቨስትመንት ያለው በአሜሪካ ውስጥ ነው። በቻይና ሻንጋይ በመንግስት የሚደገፍ ሂዩማኖይድ ሮቦት ማሰልጠኛ ተቋም ተከፍቷል። በጣም ውስብስብ የሆነ ድርጊት እንዴት መፈጸም እንደሚቻል ሂዩማኖይድ ሮቦቶቹ ይማራሉ። በብሪስትል የሚሰራው በርን ፒርስ KR1 የተባለ ሮቦት የሚያመርተው ሮቦቱ በዩናይትድ ኪንግደም ቢሰራም በጅምላ የሚመረተው እስያ ውስጥ ነው። የአውሮፓና አሜሪካ ተቋሞች የእስያን ተቋሞች መግዛት ይጠበቅባቸዋል። ሞተር ወይንም ባትሪ ብቻ ቢገዛ ሌላው ግብዓት ስለማይኖር ሁሉንም ጠቅልሎ መግዛት የግድ ይሆናል። ስለዚህ ወደ እስያ እንሄዳለን ይላል በርን። ዋጋቸው ርካሽ እንዲሆንም በእስያ መሰራታቸው ይረዳል። KR1 ሮቦት እግር የላቸውም። እግር መጨመር ተጨማሪ ወጪ ያስፈልገዋል። ያለ እግር ሮቦቱ እየተሽከረከረ መንቀሳቀስ ይችላል። በኤሌክትሪክ ሳይክል ላይ ያለው ጎማ የሚመስል ጎማ ለሮቦቱም ይገጠምለታል። ሁለቱ ሂዩማኖይድ ሮቦቶች ተቋማት ፉክክር ውስጥ ናቸው። በሮቦቶቹ መካከል ያለው ልዩነት የሚወሰነው የትኛው የሮቦት አይነት ከሰዎች ጋር መስራት የሚያስችለውን መተግበሪያ ተገጥሞለታል የሚለው ነው። ሲፈተሽ በቀላሉ አገልግሎት የሚሰጥ ሮቦት ነው የምንሰራው። የፋብሪካ ሰራተኛ በሁከት ሰዓት ውስጥ እንዴት ሮቦቱን መጠቀም እንደሚችል ይማራል ይላል በርን። KR1 የሰዎች ስራ በ20 ወይም 30 እጥፍ አሻሽሎ ይሰራል። ሮቦቶች ከፋብሪካ አገልግሎት ወጥተው በየቤታችን የሚገቡበት ቀንም ብዛም እንደማይርቅ ባለሙያዎች ግምታቸውን ያስቀምጣሉ። ያለፉት 20 ዓመታት ህልሜ ሁሉን ነገር ሮቦት አድርጎ መስራት ነው። ቀላል ስራ አይደለም። PhDን ሰርቼበታለሁ። ከ10 ወይም 15 ዓመታት በኋላ ሮቦቶች በየቤታችን ይገቡ ይሆናል ሲል በብሪስትል የሚሰራው በርን ይገልጻል። እንግዲህ እስከዚህ ድረስ ነው። በሚቀጥሉት 20 ዓመታት ሮቦቶች የሰው ልጅን ተክተው ይሰራሉ። ያኔ ሌበረርስ ወይም ደግሞ የጉልበት ስራ የሚሰሩ የቀን ሰራተኞች ብቻ በብዙ ሰዎች ላይ አደጋ እንደሚጋርጥ ይታመናል። ሌላው መረጃ አልድሪች አሜስ ለ10 ዓመታት ለሶቪየት ህብረት ሚስጥራዊ መረጃ ሲሸጥ ነበር። ከ100 በላይ ሚስጥራዊ ስለላ ስራዎችን አከናውኗል ሲል ሲአይኤ ከሶታል። 10 የሚደርሱ ምዕራባውያን የስለላ ባለሙያዎች በአልድሪች ምክንያትም ተገለዋል። ለሁለት ወገን የሚሰልለው አልድሪች በፈረንጆቹ 1994 የዕድሜ ልክ እስራት ተፈርዶበታል። ሌላው ጓደኛው ለሁለት ወገን የሚሰልል ነበር። በለንደን የሩሲያ ስለላ ተቋም KGB ኃላፊ ሳለም በሚስጥር ለዩናይትድ ኪንግደም የስለላ ተቋም M16 በጎን ይሰራ ነበር። አንድ ቀን ራሱን ሞስኮ አገኘው። ለ5 ሰዓት ጥያቄ ተደርጎለት ተደብድቦ ደክሞ ነበር። ሊገደል ትንሽ ሲቀረው M16 በመኪና ተደብቆ ከሞስኮ አስወጣው። ለ9 ዓመት ያህል ማን
እንዳጋለጠኝ ለማወቅ ስሞክር ነበር፣ አሁን ግን ደረስኩበት ይላል። የሲአይኤ ሰላይ የሆኑ የሶቪየት ልዑካን ያውቁኛል ሲል አልድሪች በፍርድ ቤቱ ቃሉን ሰጥቷል። 30 ለምዕራባውያን ሀገራት የሚሰሩ ሰላዮችን ማንነት እንዳጋለጠ እና ወደ 100 ኦፕሬሽኖች እንዳከሸፈም ይናገራል። ኬጂቢ የሚያውቀው ኮልኮል ወይም ደወል በሚል ቅጽል ስም ነው። ክህደት የፈጸመባቸው 10 የሲአይኤ ስለላ ባልደረቦችም ተገለዋል። ይህም ለ20 ዓመታት ለምዕራባውያን መረጃ ያቀብል የነበረው የሶቪየት የወታደር ኃላፊ ዲሜትሪ ፔልኮቭን ይጨምራል። በአሜሪካ ታሪክ አደገኛ የሚባለው የኬጂቢ ሰላይ አልድሪች ያለሙክሮ የዕድሜ ልክ እስራት ሲፈረድበት ይግባኝ መጠየቅ እንዳይችል ተገልጿል። በሲአይኤ የሶቪየት ያጸፋ ስለላ መሪ ሳለ ብዙ ጉዳት በአሜሪካ ደርሷል። አሜሪካ በሩሲያ ያላትን የስለላ ኦፕሬሽኖችን በደንብ ያውቅ ነበር። ከሌሎች ምዕራባውያን ሰላዮች ጋር መረጃ ይለዋወጥ ነበር። ኦልግ እንደሚለው አሜሪካውያን ዝርዝር መረጃ ስለሚሰጡ እሱም በምላሹ መረጃ ያቀብል ነበር። ከአልድሪች ጋር የተዋወቁትም በዚህ ስራ ወቅት ነው። አልድሪች የሚቀበለውን መረጃ ለኬጂቢ እያስተላለፈ እንደነበር አላወቀም። የአልድሪች አባት ለሲአይኤ ይሰሩ ስለነበር ስራውን ያገኘው ወጣት ሳለ ነው። ሲአይኤን ለመክዳት የወሰነው ለአቋሙ ሲል ሳይሆን ለገንዘብ መሆኑ ኋላ ላይ ተደርሶበታል። ሲአይኤ የተሰራ ከነበረች ባለቤቱ ናንሲ ስክባርት ጋር ቱርክ ነበር ለመጀመሪያ ጊዜ የተመደቡት። የስለላ ባለሙያዎች የመመልመል ኃላፊነት ነበር የተሰጠው። የአልድሪች የወንጀል ምርመራ የተከታተሉት የኤፍቢአይ ባልደረባ ሌዚ ጀዋይዘር እንደሚሉት በአሜሪካ ታሪክ ይህን ያህል ጉዳት ያደረሰ ሰላይ የለም። በአሜሪካ ታሪክ የእሱን ያህል ጉዳት ያደረሰ ሰላይ መኖሩን እጠራጠራለሁ። የሰዎች ሕይወት በሱ ምክንያት ተቀጥፏል ሲሉ ይገልጹታል አልድሪችን። በፈረንጆቹ 1986 በሶቪየት ያሉ የሲአይኤ ሰላዮች ድንገት መጥፋት ሲጀምሩ ጥርጣሬ ተፈጠረ። አልድሪች ግን መረጃ መሸጡን አላቆመም። $2.5 ሚሊዮን ገደማ ከሶቪየቶች ለሚሰጣቸው ሚስጥራዊ መረጃ ተከፍሎታል። ዓመታዊ የሲአይኤ ደሞዙ $70,000 ይደርስ ነበር። $540,000 አዲስ ቤት ገዝቶ በከፍተኛ ወጪ ቤቱን ማሳመር ቀጠለ። ጃጓር መኪናም ገዛ። በፈረንጆቹ 1994 በኤፍቢአይ ባልደረባ ሊዝሊ ጅዋይዘር የታሰረውም ከዚህ በኋላ ነበር። ጥርጣሬን የፈጠረው ቅንጡ አኗኗሩ እንደሆነም ተገልጿል። በቁጥጥር ስር ከዋለ በኋላ ባለቤቱ ላይ ጠንካራ ፍርድ እንዳይጣል ተደራድሮ ከፖሊስ ጋር ለመተባበር ፈቃደኛ ሆኗል። ባለቤቱ ለሶቪየት በሚስጥር መረጃ እንደሚያቀብል ታውቅ ነበር። 5 ዓመት ብቻ ታስራ ተለቃለች። በሲአይኤ ውስጥ በከፍተኛ አመራር ደረጃ እያለ ለሁለት ሀገራት በመሰለል ግንባር ቀደም የሆነው አልድሪች አሜስ ነው። በኢንዲያና ቴሪ ሃውት በሚገኝ እስር ቤት ውስጥ አሁንም ድረስ ይገኛል። ሚስጥራዊ መረጃን አሳልፎ በመስጠቱ የሰዎች ሕይወት ቢቀጠፍም እስከዛሬ ድረስ በስራውን ብዛም ሲጸጸት አልታየም። ይህ አስገራሚ ጉዳይ ነው። የኤፍቢአይ ባልደረባም ስለ ራሱ ትልቅ